ጀዛከላህ ኸይር ባረከላሁ ፊክ በጾምስ ጊዜ ስሑር መብላት ግዴታ ነው ወይ ነው ግዴታ አይደለም ስሑር መብላት ግዴታ አይደለም ብትበላ ግን በጣም ጥሩ ነው ሙስተሐብ ነው የተወደደ ነው የነብዩ ሱና ነው ማድረጉ በጣም ትልቅ አጅር አለው ከሌሎችም ጾሞች ጋራ ከሌላ ሃይማኖት ጾመኛ ከነን ከሚሉ ሰዎች ጋራ የመለያችን ስሑር መብላት ነው ስሑር ደግሞ ብዙ መብላት ማለት አይደለም ትንሽም ቢሆን ከተበላ አንድ ጉንጭ ውሃም ሁለት ተምር ሶስት ተምርም አድርጎ በስሑርን መብላት ይቻላል ያላደረገ ደግሞ ጾምህ ይበላሻል አይባልም እንደዚሁም ደም መፍሰስ ከየትኛውም ካፍንጫም ካፍም ቢወጣ በተለያየ ሰውነት ላይ ደም ቢፈስ ጾምን አያበላሽምም አያጎለውም ጀዛከላህ ኸይር ባረከላሁ ፊክ እዚህ አንድ ቴሌግራም ላይ ስለ